ወጣቱ ድምፃዊ የግጥምና የዜማ ደራሲ እንዲሁም ተዋናይ መሳይ ተፈራ ካሳ የልቤን የተሰኘ አዲስ የመጀመሪያ አልበሙን የፊታችን ሰኔ 1 2016 ዓ.ም በራሱ መሳይ ተፈሪ የዩቲዩብ ቻናል ለመልቀቅ ዝግጅቱን ማጠናቀቁን ተናገረ። ሻመሰግናለሁ። የልቤን ራሱ ያለበት አንድ ምክንያት አለን። አንደኛ የወደድነውን ያመንበትን እኔም ደግሞ የልቤን የዘፈንኩት ብዬ ስላሰብኩኝ ማለት የልቤ ያልነው ውስጡም ያሉት ስራዎች የልባችን የተናገረበት ልክ የሆኑ የወደድናቸውን ነገር ያደረግንበት ሙዚቃዎች ናቸው ብለን ስላመንን የልቤን ብለናል። እንደ አጋጣሚ ሆኖ የአባቴን ስራ ጀምረ ነው ነበረ አልበም ውስጥ ለማስገባት ነገር ግን እንደ አጋጣሚ አላካተትነውም። ምክንያቱም ደግሞ ለሌላ አዳዲስ ስራዎች እድል ለመስጠት ስላሰብን ነው እንጂ አስበን ነበር የፋዘርን ስራ ለማስገባት። መጨረሻ ላይ 12 ስራ ቀረ። 12ቱን የመረጥነው እንጂ አጉል ድካም ይሆናል ብለን ስላሰብን ነው። 20 30 መያዝ ይቻላል፣ ግን በኋላ ትንሽ ስራ ያበዛልና የመጀመሪያችንም የመጨረሻችንም 12 ትራክ ነበር ይዘን የነበረው። ዜማው በሚያዘኝ ማለት ግጥምና ዜማ በሚሰጠኝ ነፃነት ልክ ነው የሰራቸው እና በተቻለ መጠን አዳዲስ ነገሮችን ከዚህ ቀደም ሌላ ዘፈኖች ላይ ያደረኳቸው ነገሮች ለማድረግ ሞክሬያለሁ። ግን ሙዚቃ ብዙ ጊዜ ሙዚቃ ነበር ላይ ሰርከስ አለም ያው ታለንቴን ለማሳየት ምናምን የምሰራው ነገር አለም እና በተቻለ መጠን በጣም ለጆሮ የሚስማማ ሰው እንዳይቀይረው የሚያደርግ እንዲደጋገመው የሚያደርግ ሙዚቃዎችን ለመስራት በደንብ ሞክሬያለሁ እና ምትወዱት ይመስለኛል። አሁንም እንደከዚህ በፊቶቹ አልበሞች ላይ አንዳንድ ስራዎች መሳይም ላይ በሳል ግጥሞች እናገኛለን ነው የሚል እና ይመስለኛል እንደዛ ይመስለኛል። አዎ በእርግጥም ምክንያቱም አልበም ሲሰራ በጥንቃቄ ነው የሚሰራው። አንደኛው አንዱ እንዳይመሳሰል እንዳይቀራረብ፣ አንዳንዴ ደግሞ ብዙ ዘፈን ስለሆነ የሚሰራው አንደኛው ከአንዱ እንዳይሰለች ለማድረግ በልክ በሙዚቃውም በዜማውም በኩል ጥንቃቄ እንደሚደረገው ግጥሙም ላይ እንደዛ ይደረጋል እና አንድ ዘፈን በተናጣል ወይም ደግሞ ለምሳሌ 9 ዘፈኖች አሉ 9 ሲንግል እንደመስራት አይደለም እና ከዛ በላይ ኤነርጂን ትኩረትም ይፈልጋል ነገሩና በተቻለ መጠን በሰል ያሉ ትንሽ አንዳንድ ምናቋት ያሉ የሚያዝናኑ ነገሮች ደግሞ ሰርተናል ብለን እናምናለን። በዚህ የልቤን የተሰኘ አልበም በውስጡ 12 ትራኮች ያሉት ሲሆን በዚህ ስራ ላይም በሀገራችን በርካታ ወጣትና አንጋፋ የግጥምና የዜማ ደራሲያን ራሱ መሳይ ተፈራ ካሳን ጨምሮ ተሳትፈውበታል። የልቤን አልበም ያው ዘፈን ውስጥ የልቤን የሚል ቃል ስላለበት ብቻ የመረጥ ነው አይደለም። እኔም የልቤን የዘፈንኩበት፣ የልቤን የተናገርኩበት፣ የልባችንን የሰራንበት ስለሆነ ለዛ ነው የልቤን ያለው። በቅንብር ሚክሲንግ እና ማስተሪንግ ተወዳጆቹ የሙዚቃ ባለሙያዎች ሚካኤል ኃይሉ፣ ታምሮ አማርና አቤል ጳውሎስ ተሳትፈውበታል። የልቤን አልበም ያው ከመሳይ ጋር እንደ ሙዚቀኛ ምናምን ብቻ ሳይሆን ጓደኛዬም ስለሆነ ዝም ብለንም ስለምንገናኝ አንድ ጊዜ አንዳንድ ዘፈኖችን እያመጣን እያየናቸው ስንወዳቸው አንድ እያለን ሲገባ ሳናስበው ወደ 8 ትራኮች ይደርሰናል እና አንዳንዶቹም ደግሞ ከአዳዲስ ከሚመጡት አንጻር ስናያቸው እና ደግሞ ከጀነርም አንጻር ስናያቸው የሆነ ነገር ሲሆንብን እየቀያየርንም አሁን 8 በቃ ልክ ስንወስን 8 አስገብተናል ማለት ነው። ግጥም ላይ ብዙ አይደለም። ግጥም ምናልባት እንደ መነሻ ሀሳቦች ይዘን ሄደን ባለሙያዎቹ ጨርሱታል እንጂ በብዛት የሚሰራ ዜማ ላይ ነው። ግን ያው ዜማ ላይ ዜማ አጋጣሚ ነው። አንዳንዴ ኪቦርድ ላይ ቁጭ ብለሽ የምትሰሪው ዜማ አለ፣ ወክ እያደረግሽ የምትሰሪው ዜማ አለ፣ ስቱዲዮ ውስጥም ቁጭ ብለሽ የምትሰሪው ዜማ አለና አጋጣሚዎች ናቸው። ወይ ደግሞ ያለሽበትም ስሜት ዜማ የሚያሰራም ስሜት ሊሆን ይችላል ምናምንና እንደዚህ አይነት ነገሮች ነው ያሉት በዜማ በኩል። ሙዚቃዎቹን ሁሉንም ሙዚቃ ቅንብርም 8 ዘፈን ያቀናበርኩት ከዛ ውጭ ያለው 12 ዘፈን ያለው አልበሙ ላይ እና ሶስቱን ሚካኤል ኃይሉ ነው ያቀናበረው፣ አንደኛውን አቤል ጳውሎስ ነው ያቀናበረውና እኔ ሚክሲንግም ቅንብርም ነው የሰራሁት። ሚኪም እንደዛ ሁሉም አቀናባሪዎች ሚክሲንግ ራሳቸው ነው የሰሩት። ከዛ በኋላ ግን
ማስተሪንግ ላይ የሁላችንንም ስራዎች ሰብስቦ ኪሩቤን ደግሞ ማስተር አድርጎታል። ቆንጆ አድርጎ ማስተር አድርጎታል። አልበም በራሱ ከባድ ነው፣ በጣም ከባድ ነው። ለምን እንደው ታውቂያለሽ፣ እንደ ሲንግል ወይ አንድ ሰው ጋር ብቻ አይደለም የምትሄጂው፣ ወይ አንድ ነገር ብቻ አይደለም የምትፈልጊው። በጣም ብዙ ነው። በጣም ብዙ ሰው ቼክ ማድረግ አለብሽ። ከዘፈን ዘፈን ማወዳደር አለብሽ። ምጥዩ ዘፈን ይበዛል። ከመረጥሽው የማትመርጪው ዘፈኖች ይበዛሉ። ታይም በጣም ይፈልጋልና እነዚህ ሁሉ ከባድ ነበሩና በጣም ብዙ ቻሌንጆች ናቸው እነዚህ። አረ ከባድ ነው በጣም ግን ሲያልቅ ደግሞ በቃ ልክ ይሆናል ማለት ነው። እኔ 12ቱን በጣም ነው የምወዳቸው እኮ ምንሽ ወድጃቸው ስለሰራውኝ እንዴት እንደምልሽ አላውቅም። ሁሉን በጣም ነው የምወደውና ታጣይኛለሽ። ይሄ ነው የምለው ቻሌንጅ ብዙ አልነበረም። ምክንያቱም አሁን እንደ ፕሮግራም ለምሳሌ ዛሬ ይሄንን ዘፈን እንሰራለን ብለን ስለማንገናኝ ዘፈን ሲመጣልን ነው የምንሰራው። ሲመጣልንና ቆንጆ ሲሆን ነው የምንሰራው። ከዛ በኋላ ግጥም ይገባበታል ምናምን እያደገ ይመጣል ማለት ነው። እና እንደ ስራ ምንም እንደዚህ ምለው ቻሌንጅ የገጠመን ነገር የለም። ሰርቻለሁ። ከዚህ በኋላ ያለው የአድማጭ ሁኔታ ነው። ያው እኛ ወደነዋል፣ የወደድነው ነው ለሰው የምናቀርበው። ከዚህ በኋላ አድማጭ እንደሚወደውም ደግሞ ተስፋ አደርጋለሁ። ሰው የሚወደው ይመስለኛል። እንግዲህ እኔ በደንብ ስለምወደው ማለት ነው። ኖርማሊም አልበሙ ተሰርቶ ለህዝብ ጆሮ ከደረሰ በኋላ ስራውን ስለሰራሁት መስማቴን ማቆም አይመስለኝም። ምክንያቱም ስለምወደው አልበሙን ዝም እንዲሁ ቤትም ሲሆን ከፍቼ ስለምሰማው ከዛ በኋላ እንደ ሙዚቀኛ ከፍቼ የምሰማው ዝናናበት አልበም ነው እና እኔ ደግሞ እንደዚህ ከወደድኩት ብዙ ጊዜ ከነበረኝ ተሞክሮ ሰውም እንደኔው የሚወደው ይመስለኛል።